ሰላም ሰላም ውድና የተከበራችሁ የቻናል የተከታታይ እንዴት ናችሁልኝ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ የማሳያችሁ መኮረና በዋይት ሶስ ነው። በጣም ፈጣንና ጣፋጭ አሰራር ነው። ሞክሩት ኢንሻአላህ ትወዱታላችሁ። እንደምትመለከቱት ነጭ ሽንኩርት ነው እዚህ ጋር ማማሰለው። ነጭ ሽንኩርት ደቀቅ አድርጌ ፓውደር ያላችሁ ፓውደር መጠቀም ትችላላችሁ። ከዛ በመቀጠል ደግሞ ምን ነበር ይሄ ነገር ሶሪ መሽሩም በመባል የሚታወቀው በአረበኛ፣ ይቅርታ አድርጉልኝ በአማርኛ አላውቀውም። እሱም በዚህ መልኩ ቆርጬ አብሬ ጠብሰዋለሁ ማለት ነው። ከዛ በመቀጠልም 2 የሾርባ ማንኪያ ዱቄት በዚህ መልኩ ጨምራለሁ ማለት ነው። እናንተ ይበቃናል የምትሉትን አድርጉ። ማለት የመኮረና ብዛት አይታችሁ ነው ማለት ነው የምታደርጉት ሶሱ እንዲበዛላችሁ። ከዛ በዚህ መልኩ በደንብ ከጠበስኩት በኋላ ወተት ጨምራለሁ ማለት ነው። ወተት ጨምራለሁ። እናንተ ኩኪንግ ክሬም ካላችሁ እሱን መጠቀም ትችላላችሁ። በጣም ያጣፍጠዋል እሱ ሞር። እኔ ግን 1 ኩባያ ወተት ነው የተጠቀምኩት። ተመልካቾቼ ወተቱን ጨምሬው በደንብ እያማሰልኩት ነው። አሁን መፍላት ሲጀምር ይወፍራል ማለት ነው እና በጣም ፈጣን ነው። በነገራችን ላይ ጊዜ ምንም አይወስድም። ኦልሬዲ መኮረናውን በጎኝ ቀቀዬ ነው በዚህ ሶስ ነው በዚህ በጎኝ አመስለዋለሁ ማለት ነው። አሁን ተመልካቾች ይሄው መፍላት ሲጀምር ወፍሯል። ከዛ 1 የሻይ ማንኪያ ቆንጆ በርበሬ ጨምራለሁ። በዚህ መልኩ ከመታውትና በደንብ ከወፈረልኝ ከተስተካከለልኝ በኋላ ያዘጋጀሁትን ቃሪያ ጨምረዋለሁ ማለት ነው። ስፓይሲ ያለው ምግብ በጣም ይመቸኛል። ከዛ በዚህ መልኩ ያዘጋጀሁትን ዋይት ሶስ መኮረና ወስጄ ጨምራለሁ። በነገራችን ላይ እኔ ብዙ ጊዜ መኮረና ወይም ደግሞ ፓስታ ስሰራ ውሃውን አላጣፋውም። ማለት በቂ ነው ብዬ የማደርገውን ውሃ አድርጌ እዛው ላይ ነው እንትን መጠቀም ብዙ ጊዜ ይሰራ ነውና በጣም ይሰጣል። ኦልሬዲ በደንብ በስሏል፣ በደንብ ተደባልቆልኛል። ጨውም ጨምሬያለሁ። አሁን ከዘጋጀሁት ወይም ደግሞ ካቀቀልኩት መኮረኒ ላይ ወስጄ ዋይት ሶሱን ጨመርኩት ማለት ነው። ከዛ በዚህ መልኩ ሚክስ አድርገዋለሁ። ያዘጋጀሁት ሰላጣም አለ። ከዛ ይበላል ማለት ነው። ተመልካቾቼ ስለምትከታተሉኝና መልካም አስተያየት ሲሰጣችሁ ሞራል እንዲኖሩ ስለምታደርጉኝ እጅግ በጣም አመሰግናለሁ። ቴንኪው። ሰብስክራይብ ማድረጋችሁን እንዳትረሱ። በጣም እወዳችኋለሁ። ባይ